ሰላም በዛሬው ማብራሪያችን ሜካኒካዊ ጉልበት ከዘመናዊ የሶፍትዌር ቴክኖሎጂ ጋር ተዋህዶ የሃይድሮሊክ ፕሬስ ማሽንን እንዴት አውቶማቲክና ደህንነቱ የተጠበቀ እንደሚያደርገው አብረን እንመለከታለን። በተለይ የሶሌኖይድ ቫልቭ እና የፒኤልሲ ወይም የፕሮግራም አደራጊ ሎጂክ መቆጣጠሪያ ሲስተም ሚና ላይ ትኩረት እናደርጋለን። እሺ፣ ወደ ዋናው ጉዳያችን ስንገባ የዛሬው አጭር ጉዟችን የሚሆነው የሃይድሮሊክ ፕሬስ መሰረታዊ መርሆችን ማየት፣ በመቀጠል ዋና ዋና አካላቱን መለየት፣ አሰራራቸውን መረዳት፣ የፒኤልሲ መቆጣጠሪያ ሎጂኩን መመርመር እና በመጨረሻም እጅግ ወሳኝ የሆኑትን የደህንነት ስርዓቶችን መዳሰስ ይሆናል። አሁን ቀጥታው ወደ መጀመሪያው ክፍላችን እንለፍ። የሃይድሮሊክ ፕሬስ መሰረታዊ መርሆች። የማሽኑን ጉልበት ምስጢር መረዳት ግድ ይለናል። የሃይድሮሊክ ፕሬስ ሲባል የፈሳሽ ግፊትን ተጠቅሞ እጅግ በጣም ግዙፍ ኃይልን የሚያመነጭ ማሽን ማለት ነው። ዋናው ምስጢሩ ደግሞ የፓስካል ሕግ ነው። ይሄ ማለት በታመቀ ፈሳሽ ላይ ትንሽ ግፊት ስንፈጥር ያ ግፊት ሳይቀንስ በእኩል መጠን ይሰራጫል። በዚህም አነስተኛ ጉልበት ተጠቅመን ግዙፍ ኃይል እንፈጥራለን ማለት ነው። አሰራሩን ስናየው እኮ በጣም ይገርማል። በትንሿ ፒስተን ስር ፈሳሽ ሲገፋ ያ ግፊት ተባዝቶ በትልቁ ሲሊንደር ላይ ያለውን እጅግ ከባድ ራም በቀላሉ ወደ ላይ እና ወደ ታች ያንቀሳቅሰዋል። ፈሳሹን ወደ ፈለገንበት አቅጣጫ በመምራት ብቻ ይህን ሁሉ ኃይል መቆጣጠር እንችላለን። ታዲያም ይህ ሁሉ ኃይል ለምን ይጠቅማል? ይህ ቁጥጥር የሚደረግበት ግዙፍ አቅም ብረታ ብረትን ለመቅረጽ፣ ፕላስቲክ ለማምረት እና ለተለያዩ ከባድ የኢንዱስትሪ ማምረቻ ስራዎች እጅግ በጣም ወሳኝ ነው። ያለ ሃይድሮሊክ ፕሬስ ዘመናዊ ኢንዱስትሪን ማሰብ ከባድ ነው። ጥሩ። ከንድፈ ሐሳብ ወጥተን ወደ ሁለተኛው ክፍላችን ስንገባ ደግሞ የዚህን ማሽን ትክክለኛ አካላት በአካል እንመለከታለን። ማሽኑን ስናየው ዋና ዋና ጡንቻዎቹን እናገኛለን። የዘይት ማጠራቀሚያ ታንከሩ፣ ሞተሩ እና በሁለቱም አቅጣጫ የሚሰራው ሲሊንደር ዋናዎቹ አብሮ የሚሰሩ አካላት ናቸው። ስራውን የሚያከናውኑት እነዚህ አካላት ተናበው ሲንቀሳቀሱ ነው። እነዚህ ጡንቻዎች ደግሞ የነርቭ ስርዓት ያስፈልጋቸዋል። ለዚህ ነው ዳሳሾች ወይም ሊሚት ስዊቾች የሚገጠሙት። ኤልኤስ1 ማሽኑ ወደ ላይ ሲወድ የጉዞውን መጨረሻ ሲያውቅ፣ ኤልኤስ2 ደግሞ ወደ ታች ሲወርድ መድረሻውን በትክክል ይቆጣጠራል። የኤሌክትሪክ አስተሳሰቡን ከሃይድሮሊክ ጡንቻው ጋር የሚያገናኘው ትክክለኛ ድልድይ ማን ነው ካላችሁ፣ ባለ 4 ፖርትና 3 ፖዚሽን ያለው የሶሌኖይድ ዳይሬክሽናል ቫልቭ ነው። ይህ ቫልቭ ከፍተኛ ግፊት ያለውን ፈሳሽ ወዴት መሄድ እንዳለበት ያዛል። ማሽኑ ወደ ላይ ወይም ወደ ታች እንዲንቀሳቀስ መንገዱን የሚከፍተው ይሄው አካል ነው። አሁን ደግሞ ወደ ሶስተኛው ክፍላችን እንለፍ። ይህ ሁሉ ተሰብስቦ በተግባር እንዴት አውቶማቲክ ዑደት እንደሚፈጥር አብረን እንይ። የመጀመሪያው እርምጃ ማሽኑ ወደ ታች የሚወርድበት ሂደት ነው። ሶሌኖይድ ኤ የኤሌክትሪክ ኃይል ሲያገኝ ዘይቱ በግፊት ወደ ኤ ፖርት ይገባል። ወዲያውኑ ሲሊንደሩ በከፍተኛ ኃይል ወደ ታች ይወርዳል። ጉዞን የሚያቆመውም ታችኛው ዳሳሽ ወይም ኤልኤስ2 ጋር ንክኪ ሲፈጥር ብቻ ነው። ልክ የታችኛውን ዳሳሽ እንደነካ ተቃራኒው ሂደት ይጀምራል። አሁን ደግሞ ሶሊኖይድ ቢ ኃይል ያገኛል። የዘይቱ ፍሰትም ይቀየራል። ፍሳሹ ወደ ቢ ፖርት በመግባት ሲሊንደሩን ወደ ላይ ይመልሰዋል። ይህ እንቅስቃሴ የሚቆመው ደግሞ የላይኛውን ዳሳሽ ማለትም ኤልኤስ1ን ሲነካው ነው። ታዲያ ይህን ሁሉ ቅደም ተከተል ያለምንም ስህተት የሚያስተባብረው ማን ነው? አራተኛው ክፍላችን የማሽኑ አምሮ ስለሆነው የፒኤልሲ መቆጣጠሪያ ሎጂክ ይሆናል። እዚህ ጋር ፊዚካል የሆኑት ቁልፎች እና ዳሳሾች ወደ ዲጂታል ቋንቋ እንዴት እንደሚቀየሩ በግልጽ እናያለን። ማስጀመሪያና ማስቆሚያ ቁልፎቹ እንዲሁም ዳሳሾቹ እንደ ግብአት ሲመዘገቡ፣ የሃይድሮሊክ ሶሌኖይዶቹ ደግሞ እንደ ውጤት ይወሰዳሉ። ሁሉም ነገር በፕሮግራም አድራሻዎች ይወከላል። በላደር ሎጂካችን የመጀመሪያው መስመር ወደ ታች የሚዳረገውን ጉዞ ይቆጣጠራል። ማስጀመሪያው ሲጫን ሲስተሙ ካልቆመ እና ገና የታችኛውን ዳሳሽ ካልነካ ፒኤልሲው በቀጥታ ሶሌኖይድ ኤ እንዲሰራ
እና ማሽኑ ወደ ታች እንዲወርድ ትዕዛዝ ያስተላልፋል። ማሽኑ ታች ደርሶ ዳሳሹን እንደነካ ሁለተኛው መስመር ስራውን ይረከባል። ማሽኑ የላይኛውን ዳሳሽ ገና ስላልነካ ሲስተሙ በራሱ ጊዜ ወደ ላይ የመመለሻውን ሂደት ለማስጀመር ሶሌኖይድ ቢን አክቲቭ ያደርገዋል። በጣም ቀልጣፋ አሰራር ነው። በመጨረሻም ማሽኑ ወደ ላይ ተመልሶ የላይኛውን ዳሳሽ ሲነካ የመጨረሻውን መስመር የላይኛውን ትዕዛዝ ሬሴት በማድረግ ያቋርጠዋል። በዚህም አንድ ሙሉ አውቶማቲክ ዑደት ያለምንም ችግር ተጠናቀቀ ማለት ነው። ነገር ግን እዚህ ጋር ላፍታ ቆም ብለን እናስብ። የሶፍትዌር ችግር ቢፈጠር ወይም የሆነ ሰው በስህተት ቁልፎችን አብሮ ቢጫን እና ፒኤልሲ ሁለቱንም ሶሌኖይዶች በአንድ ጊዜ እንዲሰሩ ቢያዘዝ ምን ይፈጠራል? ማሽኑ ወደ ላይም ወደ ታችም በአንድ ጊዜ ለመሄድ ቢሞክርኩ ትልቅ አደጋ ነው። ይህ ጥያቄ በቀጥታ ወደ አምስተኛው እና የመጨረሻው ክፍላችን ያመጣናል፣ ወሳኝ የደህንነት ስርዓቶች። ማሽኑ ራሱን እንዳያጠፋ ኢንተርሎክ የተባለ እጅግ ብልህ የሆነ የፕሮግራም አሰራር እንጠቀማለን። ይህ ማለት አንደኛው ሶሌኖይድ የሰራ ከሆነ የሁለተኛውን ሶሌኖይድ የኤሌክትሪክ መስመር ፊዚካሊ ይቆርጠዋል። አንዱ አክቲቭ ሲሆን ሌላኛው በፍጹም መብራት አይችልም። ከሶፍትዌር ኮድ ውጪ ደግሞ አስተማማኝ የሃርድዌር መከላከያዎች የግድ ያስፈልጋሉ። የፕሬሸር ሪሊፍ ቫልቮች ሲስተሙ ከአቅሙ በላይ የሆነ ጫና እንዳይፈጠርበት ይከላከላሉ። ሁሉም ነገር እንደ ISO 16092-3 ያሉ ጥብቅ የኢንዱስትሪ ደህንነት መስፈርቶችን የጠበቀ መሆን አለበት። እንዲሁም ድንገተኛ መቆሚያ ቁልፎች በማንኛውም ሰዓት አደጋን ለመከላከል ዝግጁ ናቸው። አስቡት፣ እስከ 75,000 ቶን የሚደርስ ኃይል ማመንጨት ስለሚችሉ የኢንዱስትሪ ማሽኖች ነው ያወራን ያለነው። ይህን ያህል እጅግ ግዙፍ ኃይል ባለበት አካባቢ የኢንተርሎክ ሲስተሞችና የጫና መከላከያ ቫልቮች በፋብሪካ ውስጥ ያሉ የህይወት አድን ዋስትናዎቻችን ናቸው። የዛሬውን ማብራሪያችንን ከመጨረሳችን በፊት አንድ ጥያቄ ላንሳላችሁ። የኢንዱስትሪ አውቶሜሽንና የፒኤልሲ ኮዶች በየጊዜው የበልጥ ውስብስብ እየሆኑ ሲመጡ ይህን ሁሉ እጅግ ከፍተኛ ኃይል በአስተማማኝ ሁኔታ ለመቆጣጠር አካላዊ የደህንነት ቴክኖሎጂዎች እንዴት አብሮ ማደግ ይኖሩባቸዋል ብላችሁ ታስባላችሁ? ለዛሬው የነበረን ቆይታ ይህን ይመስላል። በሌላ አዝናኝና አስተማሪ ማብራሪያ እስከምንገናኝ ቸርን ሰንብት።